በካምቦሎጆ ላይ ስምሽ ገነነልሽ አረንሽ ዛሬ ነው ዛሬ አረንሽ ዛሬ ነው ዛሬ ቢቡን ካታንጋ ቸብ ቸብ ዳፍትራክ ጥላ ፎቅ ቸብ ቸብ በአንድ ድምፅ አንድ ላይ ቸብ ቸብ በዝማሬ ይድመቅ ቸብ ቸብ ይስዋተራ አለን አለን ድል እናደርጋለን ከማናንሼ የድሉን ውጤት ላለማብስሬ አያሆ ማታ ነው ድሌ አያሆ ማታ ነው ድሌ አያሆ ማታ ነው ድሌ አያሆ ማታ ነው ድሌ ድሌ ማታ ነው ድሌ አያሆ ማታ ነው ድሌ ድሌ ማታ ነው ድሌ አያሆ ማታ ነው ድሌ ከእንግዲህ ይበቃል ትውልዱ ተነስቷል አያሆ ማታ እንገባላችኋለን አርሰን እንገባላችኋለን ማታ ነው ድሌ ለተተኪው ትውልድ ጉዞውን አብስሩ አያሆ ማታ ነው ድሌ ድሌ ማታ ነው ድሌ አያሆ ማታ ነው ድሌ ድሌ ማታ ነው ድሌ አያሆ ማታ ነው ድሌ ድሌ 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 ማታ ነው ድሌ ማታ ነው ድሌ السلام عليكم ورحمة الله وبركاته. እንዴት ናችሁ? ውድ ደረሰ ገይ ጉያን ገይ ጅራ ደረሰ ጉያ ሙርቲ የቁርጥ ቀን ደረሰ አከም ጅርተን ደገፍቶኒ ማንቸስተር እንዴት ናችሁ? አርሴናል ደጋፊዎች ደህና ናችሁ አላችሁ? ውዶቼ የምወዳችሁ ውድ የማከብራችሁ የማንቸስተር ዩናይትድ ደጋፊዎች እኔም ብሎን አትበላ። እንዴት ነው እንግዲህ ለዝግጁ ደርሷል? ቁርጥ ቀን ይሄ ጅረጉያ ሙርቲ ደርሷል። ከባዱ ጨዋታ ማለት ነው። ዓለም በጉጉት የሚጠብቀው የአርሰናል ደጋፊዎችና የማንቸስተር ደጋፊዎች በጉጉት የሚጠብቁት ጨዋታ ደርሷል። እኔም ደግሞ ጠላቴን እስከዛሬ ሳላቅ ቤቴ ቁጭ አድርጌ ስቀልብ ነበር። ያው ጠላቴ ለምን ሳታባርታ ደወይ ቆጣት ወይ ኮማ እስከዛሬ ለካላቅሽ ማንጂ በውስጥሽ ነው ለካ እንትን ስትይ ነበር። ታውቂያለሽ ያኔ ራሱን ለማቃጠል ብዙ ነገር ታድርግ ነበር። ይሄንን ማሊያ በጣም ነው የምጠላው። ከሚገርማችሁ ነገር እንዴት እንደምጠላ ተጠጋ ተነስተነስ እና ከብጅርተን ወርደፍቶታ ስራ ጀፊ ነሲ አርሴናል ነው ዛሬ ቀን አርሴናል ዶክተር ሲራጅ ፊነሲ ነገያ ፈያዳን ሰላምተን ኢስኒንጋፈኒ አራንተና ዋይ ኩባቲ ሙቲ ደሄ ኒቤተ ወርደፍቶኒ አርሴናል እንግዲህ ጋር እንዴት ናችሁ? ሰላም ናችሁ አላችሁ? ሊጋንደውላችሁ ጅረሁ ነው ምንድነው እንዴ ታካቡዳ የሮንኬኛ ረቢን ጎዴጋ ምንድነው የሮንኬኛ ነው እንግዲህ ባለ ጊዜ ኢንሻአላህ ባለጊዜ ነን እያላችሁ እናሸንፋለን አላህ ካለ እንግዲህ ምንም ቢሆን ነገር የለም። እናንተ እኮ ሁሌ በድሮ ታሪክ ትንሽ በቃ ስለናንተ ሲታሰብ ይከብዳል። ቃኛ ምንም ማለት አይደለም። ለምን አማ ጎልቶ መታየት አሁን ጎልቶ መታየት ነው። በቃ ይድሩ አለፈ አሁን ላይ መምጣት ነው። ከጊዜ ጋር ነው የሮ ደሙዳ አማንተ ነገ ሙለቹን ከዱሪ እንደሙ በድሮ በሬ ያረሰማል ባሁኑ ነው እንጂ ሁሉም ሰው። ስለዚህ እና ምን እንደሚያስጠላኝ ታውቂያለሽ? የአርሰናል ደጋፊዎች ለምን ከምንም በላይ አርሰናልን እንድጠላ ያደረጋችሁ በቃ ገገማ ነው። ከናንተ ባንሻለም እንዴ ገገማ አላልክም? በቃ ገገማ ናችሁ። መሸነፍ እንዴ ገገማ ያስብላል እንዴ? እንዴ ሞራላችንን መግለጽ እኮ ገገማነት እኮ አይደለም አለን። እንግዲህ ይኸው እስቲ ይመስለው ነው እስቲ የኛም እኛ ምን መስለው ነው የኛም አለ ምን ይደረግ እንግዲህ ሞራል ነው። አንተም በሆን ማለት ነው ታውቃለህ አይደለ? ኩርፊያህን
ተሸንፈ ሲመጣ ጊዜ ሙሐመኒ ገለኒ እንዱበቱ ባክሽ እስቲ ተይኝ ዝም በይኝ እኔ ነኝ የምለው አሁን ማውራት አልችልም ስንቴ ወተት ሰጠው ፌን ተነቅለን ቀኒም የቀገገበ ቢሻኑ እንደሆነ ረነቂ ቲንቱሪ ስንት ቀን ፌን ተነቅሎ ተው እንጂ እኔ በጣም የሚያሳዝነኝ ጠላቴን ቤቴ ውስጥ እየቀለብኩ በመኖሬ ነው በጣም ያሳዝነኝ አብሽር ቤቴ የአርሰናል ደጋፊ ቤቴ ይኖራል ብዬ አስቤያለሁ ዛሬ አብሽር እንግዲህ አሁን እና ያለን ደርሷል ጨዋታው እንግዲህ እና ያለን ደርሷል ይለይልናል እናንተ እንዲሁ እንደጎረራችሁት አይቀርም እኛ ደግሞ ኢንሻአላህ ባላ ፍቃድ እናሸንፋለን ድል አርሴናል እና እንግዲህ እዛው ሄደን የምንመለከት ይሆናል የዛን ቀረማ ሚስቴን የአርሰናል ደጋፊ ትሆናለች ብዬ በተአምር አስቤ አላውቅም እና ሽንፈት ለአርሰናል እንደምለው ሁሌ እንደምለው ታውቂያለሽ ድል ለአርሴናል ሽንፈት ለአርሰናል ድል ለአርሴናል አርሴናል ያሸንፋል ሁሌም ድል ለአርሴናል ሽንፈት ለማንቸስተር አርሴናል የበላይ ሽንፈት ለአርሰናል እንደምለው ሁሌ ደግሞ እኛ ደግሞ ድለኛ እንደምንል ሽንፈት ለአርሰናል እኛ እኮ በሰው አንመቀኝም እስቲ እዩ የአርሴናል ተመልካቾች በሙሉ እስቲ ያያቸው እስቲ እንትን ሲሉ አልናገርም ሚዲያ ላይ እንደናንተ ምን ይፈልፋለን እኛ እንጎርራለን በቃ ደስተኛ እንሆናለን እናንተ ግን ሽንፈት ላይ አንተማ ሽንፈት ለአርሴናል ኩፋቲን አርሴናል ጊዜ ሁንተ አያለው እኮ አይፍቢላ ያውቄ ነው እንጂ አንድ ቀን ብለን አናቅም ብዬም አላቅም እሱ የሚለውን ነገር ድል ለአርሴናል እንግዲህ እኔማ ዛሬ እኮ መጫወት ይመስላል እንግዲህ ቀኑ ደርሶ ምናምን ነው ዛሬ መጫወት ቀኑ ደርሶ ምናምን ነው የሚሆነው ቀኑ ደርሶ ምናምን ነው ኢንሻአላህ ያብቀን ደርሷል ነው አንድ ቀን ይላል እናያለን የማን የበላይነት በማን በበላይነት እንደሚጠናቀቅ ምንም ጥርጥር የለውም ማንቸስተር 4-0 ያሸንፋል ወይ 4-0 ኬት ይመጣ 4-0 ኬት ይመጣ ልጅ ተው እንጂ ወዲ ተው እንጂ 4-0 ህልም አይከለከልም ምናምን ኦርገሙ ምናምን ህልምክ ነው አብሽር ወተት አለ ብዙ ነው ያለው ትጠጣለህ ፍሪዘር ነው ማስቀምጥልህ ቀዝቅዞ እስከሚጠብቅ ይዛል ለማንኛውም ነዜ በካርቶኒ ደርዘን ገዝቻለሁ ወተት ለናካው እኔ የገዛውለት ለሱ ብዬ አስቤ ወተት ገዝቼ አስቀምጫለሁ እንግዲህ በጊዜ ዛሬ ወታ ሁሉ ፍሪጅ ውስጥ አስቀምጣለሁ የዛን ቀዝቀዝ ወላ በረዶን እንዲያፍቅ ላይ ልጨምቅ ይችላል ወተት እንዳይቃጠል ማለት ነው አቋዋለሁ ጸባዩን ሲመጣ ኡፍ ይላል አይታችኋል እንግዲህ ፊቢላ የሚለቀውን ነገር እንዴት ትላለህ እንግዲህ እናያለን ደርሷል ለዛ ያብቃል ኢንሻአላህ የዛሬ ቪዲዮአችን በዚህ እንትን ይያለን ያው በዚህ እንግዲህ ቦክስ ነው በህግ አምላክ ህግ ያለበት ነገር ያለ ነው እንግዲህ እንደምጠላው ወደዛ እንከባበር አለ አትንካው ይሄ በስንት ነገር የመጣ ነው ታግሎ ወይስ ተኝቶ አንቀላፍቶ አይደለም እዚህ የመጣው ታግሎ ታግለንበት ነው አባቴ